ቲክቶክ እንደ ዩቲዩብ ገንዘብ መክፈል ጀምሯል። ከየትኛውም ሀገር ሆነን ገንዘብ ሊሰራ የሚችል የቲክቶክ አካውንት ዛሬ በዚህ ቪዲዮ እንከፍታለን። ዛሬ በዚህ ቪዲዮ የምናየው አካውንት አከፋፈት ወይም የአካውንት አከፋፈት መስፈርቶች፣ ሞኔታይዝ ለመሆን የሚያስፈልጉ መስፈርቶች፣ ገንዘብ መስሪያ መንገዶች፣ ገንዘብ ማውጫ መንገዶች እንዲሁም በቪዲዮ መጨረሻ ቫይራል ቪዲዮ አሰራር እናያለን ማለት ነው። ይህን ቪዲዮ ማየት ከጀመራችሁ ትክክለኛ በቲክቶክ ሀብታም ለመሆን ወስናችኋል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እጠይቃለሁ። ሰላም ጤና ይስጥልኝ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንጀምር። የመጀመሪያው ቲክቶክ አካውንት ትክክለኛ ገንዘብ ሊሰራ የሚችል ቲክቶክ አካውንት እንዴት እንከፍታለን ነው። ቲክቶክ አካውንት ለመክፈት የሚያስፈልጉ መስፈርቶች አሉ። አንደኛው ኤሊጂብል የሆኑ ካንትሪዎችን መለየት ወይም ደግሞ ቲክቶክ ሊከፍልባቸው የሚችሉ አገሮችን መለየት። ሁለተኛው በኢሜል ብቻ መጠቀም ነው። ሶስተኛው ከ18 ዓመት በላይ የሚሆን እድሜ መሙላት። ለዚህ ሁለት አይነት የቲክቶክ አፖች አሉ። አንደኛው ብቻ ነው ገንዘብ ሊሰራ የሚችለው። አንደኛው ቲክቶክ የሚለው ብቻ ነው። ሁለተኛው ደግሞ ቲክቶክ ላይት የሚለው ሲሆን ቲክቶክ ላይት ገንዘብ ሊሰራልን አይችልም ማለት። ስለዚህ ሁለተኛው ደግሞ እንዴት አድርገን ኤሊጂብል የሆኑ ካንትሪዎችን ማግኘት እንችላለን ነው። በማንኛውም ፕላትፎርም ሰርች ማድረግ እንችላለን። እኔ ቻትጂፒቲ እጠቀማለሁ። እናንተ የፈለጋችሁትን መጠቀም ትችላላችሁ። ስለዚህ እንደዚህ አድርጋችሁ ሰርች ማድረግ ትችላላችሁ። እኔ ሊስት ቲክቶክ ፔይድ ኤሊጂብል ካንትሪ ብዬ ስጠይቀው ልክ ራሱ ሰርች አድርጎ እንደዚህ ወደ 11 አገሮች አምጥቶልኛል። ከነዚህ ውስጥ እንግዲህ የፈለግነው መጠቀም እንችላለን። ዩናይትድ ስቴትስ ግን በአብዛኛው ባንጠቀም ጥሩ ነው። መጨረሻ ላይ ገንዘብ ለማውጣት ስንደርስ የሚያስቸግሩ ነገሮች ስለሚኖሩ ዩናይትድ ስቴትስን ብቻ አንጠቀም። ሌሎቹን ግን የመጠቀም መብት አለን ማለት ነው። ከነዚህ ውስጥ እንግዲህ አንዱን እንጠቀማለን። እስኪ ወደ አከፋፈቱ ንግባና እንየው። አሁን ምን ይዘናል? ኤሊጂብል የሆኑ ካንትሪዎችን ወይም ደግሞ ቲክቶክ ሊከፍልባቸው የሚችሉ አገሮችን ይዘናል ማለት ነው። ከነዚህ ውጭ ሆነን ያለን አገሮች በሙሉ ወደ እነዚህ አገሮች ገብተን መስራት እንችላለን ማለት ነው። ስለዚህ ቅድም በመግቢያ ላይ እንደተናገርኩት ቲክቶክ ላይት ሳይሆን ቲክቶክ የሚለውን አፕሊኬሽን ቀጥታ እጠቀማለሁ ማለት ነው። እሱን እከፍተዋለሁኝ። ወደ ኋላ ልመልሳችሁ። እዚህ ጋር እንዳለ የትጋገባለሁኝ ፕሮፋይል የሚለው ላይ ነው የምገባው። ስለዚህ ፕሮፋይል የሚለውን ስንጫን አካውንት እንድንከፍት አካውንት ከፍተን ካላወቅ አካውንት እንድንከፍት ይጋብዘናል። አካውንት ስንከፍት እንግዲህ ዋናውና ትልቁ ሚስጥር እዚህ ጋር እንደምታዩት ኢትዮጵያ ትላለች። ይችን ኢትዮጵያ የምትለውን ነገር ወደ ኤሊጂብል ቅድም ሰርች አድርገን ወደ ያገኘናቸው ኤሊጂብል ካንትሪዎች መቀየር ይጠበቅብናል ማለት ነው። እሱን አንድ ጊዜ ስንጫነው እንደዚህ ሰርች አድርጎ ያመጣልናል። እዚህ ጋር የሚዘረዘሩት እንግዲህ ኤሊጂብል የሆኑ ካንትሪዎች ሳይሆኑ በሙሉ በዓለም ላይ ያሉ ሀገሮች ናቸው ማለት ነው። እኛ እዚህ ጋር እንመጣና ወይም ስሙን ከያዝነው መምረጥ እንችላለን። አለበለዚያ ደግሞ ራሳችን ሰርች አድርገን መምረጥ እንችላለን። እኔ ዩናይትድ ኪንግደም ነው። ዩናይትድ ኪንግደም የሚለውን መርጣለሁኝ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ቲክቶክ ክሬተሮች ወይም ቲክቶክ አፑ የሚያስበኝ በዩናይትድ ኪንግደም እንዳለ ሆኖ የሚያስበኝ ማለት ነው። ከዚህ በኋላ እንግዲህ ሶስት አይነት አማራጮች አሉ። አንደኛው በስልክ ቁጥራችን እንድንከፍት ወይም ደግሞ በኢሜይላችን እንድንከፍት ነው። ሁለተኛው በፌስቡክ እንድንከፍት ነው። ሶስተኛው ደግሞ በኢሜይላችን እንድንከፍት ይጋብዘናል ማለት ነው። እዚህ ላይ ሪኮመንድ ማደርጋችሁ በስልክ ቁጥራችሁ እንዳትከፍቱ፣ መክፈት ያለባችሁ በኢሜይላችሁ ብቻ ነው። ምክንያቱም ዲቴክት አድርጎ በኋላ ላይ ኤሊጂብል ካንትሪዎች ውስጥ አለመሆናችንን ሊደርሱበትና ሊያስወግዱን ይችላሉ ማለት ነው። በሌላ በኩል መክፈት የለብንም። እዚህ ጋር በኢሜይላችን ብቻ ነው የምንከፍተው። በኢሜይላችን ለመክፈት እዚህ ጋር ኮንቲኒው ዊዝ ጎግል የሚለውን እንጫናለን። ስለዚህ ሁለተኛው ክራይቴሪያችን እንግዲህ ከ18 ዓመት በላይ መሆን አለብን ወይም ደግሞ በቲክቶክ ሕግ አከፋፈት ከ18 ዓመት በላይ እንዲሆንን አድርገን ነው የምንሞላው እና ሁለተኛ ደግሞ ተጨማሪ እዚህ ላይ እድሜያችንን መያዝ አለብን። በኋላ ቬሪፋይ ስናደርግ እንዳይቸግረን የሞላነውን እድሜያችንን ወይ ስክሪንሾት አድርገን መያዝ አለብን ወይም ደግሞ እንዳለ ጽፈን መያዝ አለብን ማለት ነው። እኔ አሁን ጃንዋሪ 5 2000 ነው የሞላሁት። እንዳይጠፋኝ አድርጌ ወይም ጃንዋሪ 1 አድርጌ መሙላት እችላለሁ። ጃንዋሪ 1 አድርጌ ትክክለኛ እንዳይጠፋኝ አድርጌ እሞላለሁ ማለት ነው። ከዛ ኮንቲኒው እለዋለሁ። እዚህ ጋር እንደምታዩት ኔክድ ነው የሚጠይቀናል ወይም ደግሞ ሰዎች እኛን ሰርች አድርገው ሊያገኙብን የሚችሉ ኔክድ ነው የሚጠይቀናል። ይሄ ራሳችሁን መጠቀም ትችላላችሁ ሌላ ቀይራችሁ ወይም ደግሞ ቀጥታ ኢሜይላችሁ ጋር ያለውን ያመጣላችኋል። እሱንም እንዳለ መጠቀም ትችላላችሁ። ሪዳይሬክት አድርጎ ወደ እንትኑ ወደ እንዳለ ወደ ሆም ይመልሰናል ማለት ነው። ከዚህ በኋላ ለኛ አካውንት መክፈታችንን ብዙ መስፈርቶች አሉ የምናረጋግጥበት። አንደኛው እዚህ ጋር እንደምታዩት ስቲም የምትላል ኤሊጂብል የሆኑ ካንትሪዎችን ካልሞላን በቀር ሊመጣ አይችልም። ስቲም ምንድነው ካላችሁኝ እንደ ፊዚክስ እንደ ማትስ ሌሎች ትምህርታዊ የሆኑ ነገሮችን የምንማርበት ድረ ገጽ ነው። እዚህ ጋር ላይ እንዲገባ ያደርገናል ማለት ነው። ስለዚህ እኛ
ትክክለኛ አካውንት መክፈታችንን በዚህ ማረጋገጥ እንችላለን። ሁለተኛው ደግሞ ወደ ፕሮፋይላችን ገብተን ፕሮፋይላችንን ተጭነን ወደ ውስጥ ገብተን ደግሞ ሌሎችን ማረጋገጫዎች ማየት እንችላለን ማለት ነው። አሁን የከፈትኩት አካውንት ይሄ ነው። እዚጋ ኮንቲኒው ማለት እችላለሁ። እነዚህ እዚጋ የምታዋቸው እንግዲህ ቬሪፋይ የምታደርጓቸው ናቸው። እናንተ ሞኔታይዜሽን ስትሆንም ቬሪፋይ ማድረግ ትችላላችሁ። አሁንም ቬሪፋይ ማድረግ ትችላላችሁ። እዚጋ አንድ ሪኮመንድድ ማደርጋችሁ ፎኑን ቬሪፋይ እንዳታደርጉ፣ ሌሎች ግን ስቴፕ ቬሪፊኬሽን ፓስኪ ያለውን ነገር ቬሪፋይ ማድረግ ትችላላችሁ። እዚጋ ያለችው 3 ሰርዞች ሲቲንግ ነው። ይህንን ሲቲንግ ስንጫን እንደዚህ ያሳየናል ማለት ነው። ሲቲንጉን ስንጫን እንደዚህ ያመጣልናል። ባላንስ፣ ቲክቶክ ስቱዲዮ፣ ሌሎችንም ያሳየናል። እንግዲህ ትክክለኛ አካውንት ከፍተናል ማለት ነው። ባላንስ ስንጫን ባላንሳችንን ያሳየናል ማለት ነው። ያልሆነ ቲክቶክ አካውንት ከከፈትን ግን ባላንስ የሚባል ነገር ሊያሳየን አይችልም ማለት ነው። እንደዚህ ባላንስ ያሳየናል። አሁን ባላንስ የለንም፣ አዲስ የከፈትነው ስለሆነ። እዚህ ጋር እንደምታዩት ከረንሲ ያሳያል። ከረንሲውን መቀየር ትችላላችሁ። እዚህ ጋር ይሄ የምታዩት ፕሮፋይላችንን የምናስቀምጥበት ነው። ይሄኛው እዚህ ጋር የምታዩት ደግሞ እኛ የተከተልናቸውን ሰዎች ብዛት የሚያሳይ ነው። ይሄ ፎሎወርስ የሚለው የእኛን ተከታዮች የሚያሳይ ነው። እዚህ ጋር ደግሞ ይሄ ላይክስ የሚለው ደግሞ እኛ ላይክ ያደረጉ ሰዎችን ብዛት የሚያሳየን ነው ማለት። ወደ ሁለተኛው ስቴፕ እንሄዳለን። ሁለተኛው ስቴፕ እንግዲህ ሞኔታይዜሽን መስፈርቶች ናቸው። እንግዲህ ሞኔታይዝ ካልሆን ሊሰራልን ስለማይችል ሞኔታይዝ ለመሆን መስፈርት ያስፈልጉታል። አንደኛው 10,000 ተከታይ ማፍራት አለብን። ሁለተኛው ደግሞ 100,000 ተመልካቾች ማፍራት አለብን። ሶስተኛ ደረጃ ላይ ገንዘብ የምንሰራባቸው መንገዶች ናቸው። ገንዘብ ልንሰራባቸው የምንችላቸው መንገዶች በጣም በርካታ ናቸው። ነገር ግን በአራት መክፈል እንችላለን። አንደኛው ክሬተር ፈንድ ነው። ክሬተር ፈንድ ማለት ተመልካቾች የኛን የምንለቃቸውን ቪዲዮዎች በማየት የምናገኝበት ነው። ሁለተኛው ላይፍ በመግባት ነው። እንግዲህ ላይፍ ጊፍትስ ነው። ላይፍ ጊፍትስ ማለት ምን ማለት ነው? ላይፍ ላይ በመግባት የኛ ተከታዮች ወይም ደግሞ እኛን አብረውን ላይፍ የገቡ ሰዎች ለኛ ጊፍት የሚሰጡት ነው። እንዴት እንደሚሆን ይሄ እያንዳንዳቸውን ነገሮች ቪዲዮ እንዳይረስም በሌላ ቪዲዮ መስራት እንችላለን። እያንዳንዳቸው ጊፍት የምንሰጣቸው ምንድነው፣ እንዴት አድርገን ነው ጊፍትስ ልንሰጥ የምንችለው የሚለው ነገር በሌላ ቪዲዮ እንሰራለን። ሶስተኛው አፍሊያን ማርኬት ነው። አፍሊያን ማርኬት ማለት ምርቶችን በማስተዋወቅ የምናገኝበት ነው። ለምሳሌ እዚህ ጋር ከአርቲስቶች ጋር ሊሆን ይችላል። አርቲስቶች የሰሩትን ሙዚቃ በማስተዋወቅም ሊከፈለን ይችላል ማለት ነው። አራተኛው ብራንድ ስፖንሰርሺፕ ነው። ብራንድ ስፖንሰርሺፕ ማለት ከካምፓኒዎች ጋራ ውል በመውሰድ የካምፓኒዎችን ሽርክና በመቀበል ከነሱ ጋራ ውል በመውሰድ የምናገኝበት መንገድ ነው ማለት ነው። አራተኛውና የመጨረሻው ገንዘብ ማውጫ መንገዱ ነው። ገንዘብ ማውጫ መንገዱ እንደ ኢትዮጵያ በኢትዮጵያ ውስጥ በሁለት አይነት መንገድ ብቻ ነው ገንዘብ ልናወጣ የምንችለው። በፔፓል እና በፓዮኒር ብቻ ነው ማውጣት የምንችለው። ለአንዳንድ ሀገሮች ባንክ ሊጠቀም ይችላል ማለት ነው። ሪል ቪዲዮ ልንሰራባቸው የሚችሉ መንገዶች ሆም ስመጡና እዚህ ጋር ሰርች ባር ላይ ሰርቿን አንድ ጊዜ እንጫናለን። ሰርቿን ስንጫን ወደ ውስጥ ያስገባናል። መጻፊያው ቦታ ላይ ክሬተር ሰርች ኢንሳይት ብለን ይሄንን በቦክስ ውስጥ ያደረኩትን እንጽፍለታለን ማለት ነው። እሱን አንድ ጊዜ ሰርች እናደርጋለን ማለት ነው። ከዛ በኋላ እቺ ቪው የምትል ነገር ትመጣለች። እሷን አንድ ጊዜ እንጫና። እነዚህ የምታዩቸው ቪዲዮዎች በሙሉ እንግዲህ ምን ይሆኑ ናቸው ማለት ነው? ቫይራል ይሆኑ ናቸው ማለት ነው። ከነዚህ ውስጥ አንዱን መልጠን በሱ ተመሳሳይ ብንሰራና አፕሎድ ብናደርግ ምን ይሆናል ማለት ነው? የኛን ቪዲዮ ቫይራል የመሆን ቻንሱ ከፍተኛ ነው ማለት ነው። ያላስረዳኋችሁ ነገሮች ካሉ ኮሜንት ላይ አስቀምጡልኝ።